ዩቲዩብ ከምታስቡት በላይ ተቀይሯል። ትንሽ ሆነ ማሻሻያም አይደለም ያደረጉት፣ ሙሉ ለሙሉ ኮምፕሊትሊ ነው የተቀየረው። ምናልባት ሰሞኑን አይታችሁ ከሆነ ትናንሽ ቻናሎች በጣም ብዙ ቪውዎችን እያገኙ ነው፣ ብዙ ሰብስክራይበሮችን እያገኙ ነው። እንደ ምሳሌነትም ነው መውሰድ ትችላላችሁ። በ5 ሰብስክራይበር ነው ሁለተኛው ቪዲዮ ከ8000 በላይ ቪውዎችን ያገኘው። እናም በዛ ቪዲዮ ላይ በጣም ብዙዎቻችሁ ሌላ የኦንላይን ስራ ጠቆም ስትሉ ነበራል። ለዛም ነው ይህንን ቪዲዮ የሚሰራው። ዩቲዩብ በ2024 ብቻ $12 ቢሊዮን የሚጠጋ ገንዘብ ለዩቲዩበሮች ከፍሏል። ይህም እንግዲህ ንግድ ባንክ ውስጥ ከተቀመጠው ግማሽ የሚያሄዱ ገንዘብ እንደማለት ነው፣ እሱ በአመት የሚከፍለው ለዩቲዩበሮች። እናንተም እንግዲህ በወር $100 ከማሳካት ብትችሉ ኢትዮጵያ ውስጥ ከሚኖሩ 50 ሚሊዮን በላይ ህዝብ የተሻለ የወር ደመወዝ ይኖራቸዋል ማለት ነው። $100 ብቻ ብታሳፍ። እንድታውቁት ያህል ዩቲዩብ ለ1 ቢሊዮን ሰዓታት በቀን ውስጥ ይታያል። ከ2.5 እስከ 2.7 ቢሊዮን የሚደርሱ አክቲቭ ወርሃዊ ዩዘሮች አሉት። ዩቲዩብ የሚዲያዎች ሁሉ ንጉስ ነው። ምናልባት አንዳንዶቻችሁ ቲክቶክ የተሻለ ቪው እንዳለው ልታስቡ ትችላላችሁ። ምናልባትም እንደ ኢትዮጵያ ምናልባት ሊሆን ይችላል። ነገር ግን የዩቲዩብ ሾርት ቪው ብቻ የቲክቶክን በ3 እጥፍ ይበልጠዋል። ስለዚህ እንዴት ነው ዩቲዩብ ላይ በጣም ብዙ ገንዘብ ማግኘት የሚቻለው፣ በጣም ብዙ ቪው ማግኘት የሚቻለው የሚለውን በዚህ ቪዲዮ አስቃኛችኋለሁ ማለት ነው። ወደ ቪዲዮ ከማለፌ በፊት ግን በጣም ብዙዎቻችሁ ሰብስክራይብ ሳታደርጉ እየተመለከታችሁ ያላችሁ፣ ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ልለፍ። አንደኛ እንግዲህ ገንዘብ የሚሰራ የዩቲዩብ ቻናል ያስፈልጋችኋል። ስለዚህ እሱ እንዴት ነው መክፈት የምትችሉት የሚለውን ከዚህ በፊት የለቀቁት ቪዲዮ አለ፣ እሱን መጨረሻ ላይ ያስቀምጥላችኋለሁ፣ ገብታችሁ ተመልከቱት። ሁለተኛ ንቻችሁ መምረጥ ይኖርባችኋል። ማለት ምን አይነት ቪዲዮዎች ነው የምትለቁት? ዛሬ አስቂኝ ቪዲዮ ለቃችሁ ነገ ደግሞ ስለ ገንዘብ ነው የምትለቁት፣ ከዛ ከነገ ወዲያ ደግሞ የሆነ እግር ኳስ ቪዲዮ ነው የምትለቁት። እንደዛ የሚሆን ከሆነ ዩቲዩብ የእናንተን ቪዲዮ ለማን ማስተዋወቅ እንዳለበት ግራ ይጋባል። ዛሬ አስቂኝ ቪዲዮ አይቶ ሰብስክራይብ ያደርጋችሁ ሰውዬ ነገ ደግሞ ገንዘብ ነክ ነገር ሲመጣለት ስኪፕ ያደርጋል፣ ስክሮል ያደርጋል። የዛኔ ዩቲዩብ ምንድነው የሚያስበው? የእናንተ ቪዲዮ ሰዎች እየወደዱት አይደለም፣ አሪፍ አይደለም የሰራችሁት ቪዲዮ ብሎ ነው የሚያስበው። ምናልባት የሰራችሁት ቪዲዮ በጣም ምርጥ ሊሆን ይችላል፣ አሪፍ ኤዲቲንግ ተጠቅማችሁ ሊሆን ይችላል። ነገር ግን ለትክክለኛው ሰው ዩቲዩብ ባለማሳያችሁ ምክንያት እናንተም በመቀላቀላችሁ ምክንያት በጣም ብዙ ቪዲዮዎች ላታገኙ ትችላላችሁ። ስለዚህ የምትሰሩት ቪዲዮ ተመሳሳይ መሆን አለበት፣ ንቻችሁ መምረጥ አለባችሁ። የቴክኖሎጂ ከሆነ የቴክኖሎጂ፣ ገንዘብ ነክ ከሆነ ገንዘብ ነክ፣ ኢንተርቴን የሚያደርግ ከሆነ ኢንተርቴን የሚያደርግ፣ አስቂኝ ከሆነ አስቂኝ ቪዲዮዎችን መልቀቅ ይኖርባችኋል። ምክንያቱም ተመሳሳይ ቪወሮችን ማግኘት ትችላላችሁ ማለት ነው። እንደዛ ሲሆን ለምሳሌ አቤል ብርሃኑ ብታዩት በመጀመሪያው ቻናሉ ላይ አቤል ብርሃኑ በሚለው ላይ የዜና ቪዲዮ ይለቅበታል፣ በሁለተኛው ደግሞ የትራቭል ኮንተንቶችን ይለቅበታል ማለት ነው። ምናልባት የመጀመሪያው ቻናሉ ላይ ትራቭል ቪዲዮ አምጥቶ ቢለቅበት ይሄን ያለም ቪው ላያገኝ ይችላል። ምክንያቱም እዛ ላይ ያሉት ሰብስክራይበሮች እንዳለ ዜና ፈልገው የመጡ ናቸው። ስለዚህ እናንተም ስትለቁ ተመሳሳይ የሆነ ኒሽ መምረጥ ይኖርባችኋል ማለት ነው። ሶስተኛ ደግሞ አይዲያው ነው። ቪዲዮአችሁ እንዲታይ ከሚያደርጉ ዋና ነገሮች መካከል ይዞ የተነሳው ሐሳብ ነው። ምንድነው በዛ ቪዲዮ ላይ ለማስተላለፍ የፈለጋችሁት ነገር፣ ለማንስ ነው ማስተላለፍ የፈለጋችሁት ነገር የሚለው በጣም ሊሰመርበት የሚገባ ነገር ነው። ለምሳሌ ዩቲዩብ በዚህ ወር ስንት ከፈለኝ የሚል ቪዲዮ ብትሰሩና በሌላ ጎኑ ደግሞ አሁን ይህንን የዩቲዩብ ሴቲንግ ኦን አድርጉ የሚል ቪዲዮ ብትሰሩ የትኛው ነው ከሁለቱ በጣም ብዙ ቪውዎችን የሚያገኘው? ኦብቪየስሊ የመጀመሪያው ነው። ምክንያቱም ዩቲዩበር መሆን የሚፈልገውም እንዲሁም ደግሞ ሌሎችም ሰዎች ምን ያህል ገንዘብ ተከፈላቸው የሚለው ነገር ስለሚያጓጓቸው ጠቅ አድርገው ያዩታል። በተቃራኒው ደግሞ ያንን ቪዲዮ የሚያዩት ሁለተኛውን ቪዲዮ የሚያዩት ኢንፎርሜሽኑ ያልደረሳቸው ዩቲዩበሮች ብቻ ናቸው የሚሆኑት። ይህ ማለት የእናንተን ቪዲዮ የሚያዩ በጣም ሊሚትድ የሆኑ ሰዎች ናቸው ማለት ነው። ለመላው ሰው አይደለም የሰራችሁት፣ በጣም ታርጌትድ ለሆኑ ኦዲየንሶች ብቻ ናቸው። ስለዚህ ቪዋችሁ በጣም ይቀንሳል። ስለዚህ በዚህ ምክንያት በሁለቱ ቪዲዮዎች መካከል በጣም የተጋነነ ቪው ይኖራል ማለት ነው። ስለዚህ የምትሰሩት ቪዲዮ ለማን ነው የምትሰሩት? በጣም ብዙ ኦዲየንስ አለ ወይ የሚለውን ከወዲሁ አስባችሁ ልትሰሩት ይገባል። አራተኛው ደግሞ ቪዲዮ ነው። በጣም መጨነቅ ያለባችሁ ፓርት እዚህ ጋር ነው። የትኛውም ቫይራል የወጣ ቪዲዮ ካያችሁ ቪዲዮ በጣም አሪፍ ተደርጎ ኤዲት ተደርጓል ማለት ነው፣ ተቀናብሯል ማለት ነው። ቪዲዮ ስንል እንግዲህ በሁለት ይከፈላል። አንደኛው የምንሰማው ኦዲዮ አለ፣ ሁለተኛው ደግሞ የምናየው ቪዥዋሉ ነገር አለ ማለት ነው። ስለዚህ ስለ ቪዥዋሉ ስለምናየው ነገር ስናወራ በተቻላችሁ አቅም ጥራት ያለው ቪዲዮ መልቀቅ ይኖርባችኋል። ምክንያቱም ብዙ ሰዎች የሚያዩት በቲቪ የሚያይ ሰው አለ፣ በታብሌት የሚያይ ሰው አለ፣ በዴስክቶፕ የሚያይ ሰው አለ። ስለዚህ ስክሪኑ ሰፋ ያለ ስለሆኑ እነዚህ ዲቫይሶች እናንተም የተሻለ ጥራት ያለው ቪዲዮዎችን መልቀቅ ይኖርባችኋል። ምናልባትም ደግሞ የምትሰሩት ፌስለስ ዩቲዩብ ከሆነ የምትሰሩትም የተለያዩ ዌብሳይቶች አሉ። ቴሌግራም አካውንት ላይ ያስቀምጥላችኋለሁ ሊንኮቹ ማለት ነው። ሌላው ደግሞ በጣም ብዙ ጀማሪ ዩቲዩበሮች የሚሳሳቱት ነገር ምንድነው? የሆነ ረጅም 20 ሰከንድ ምናምን የሚፈጅ ኢንትሮ ያስቀምጣሉ። የሆነ ምናምን ብሎ የሚገባ ነገር አያስፈልግም። 20 ሰከንዱ መሆን ያለበት ሰውን ካች ለማድረግ ለመያዝ መጣር እንጂ ያለባችሁ እንደዚህ አይነት ኢንትሮዎች አያስፈልጉም። ምናልባት ቪዲዮአችሁ 1 ሰዓት የ2 ሰዓት ርዝማኔ ካለው ይሁን ችግር የለውም። ግን አጭር የ10 ደቂቃ ምናምን ቪዲዮ ከሆነ ኢንትሮ አያስፈልግም። የ20 ሰከንድ ኢንትሮ አያስፈልግም። ሌላው ደግሞ በጣም በተሻላችሁ አቅም ወደ ገደለው ለመግባት ሞክሩ። ምንም ሰላምታ ምናምን ሰላም እንዴት ናችሁ ምናምን ነገር አያስፈልግም። እሱም ዌስት ኦፍ ታይም። ሰው ፈልገው ርዕሱ ላይና ተምኔሉ ላይ ያየውን ነገር በቪዲዮ መመልከት ነው እንጂ የሆነ ሰላምታ ምናምን ነገር አይደለም። ስለዚህ በተቻላችሁ አቅም ወደ ገደለው ለመግባት ሞክሩ። ምንም ማንዛዛት አያስፈልግም፣ ሰላምታም ጭምር። ሁለተኛው ደግሞ ኦዲዮ ነው። በተቻላችሁ መጠን ጥራት ያለው ቪዲዮዎችን ለመቅዳት ሞክሩ። ባክግራውንድ ላይ ጫጫታ ባይገባ መልካም ነው። እሱን ለማስተካከል ደግሞ እኔ የምጠቀምበት ዌብሳይት አለ፣ እሱንም መጠቀም ትችላላችሁ። ይህንንም የምትሰሙት ድምጽ በዛ ነው ያስተካከልኩት። እሱንም ሊንኩን ቴሌግራም ላይ ያስቀምጥላችኋለሁ። @MrSys
27 ብላችሁ ሰርች ብታደርጉት ታገኙታላችሁ፣ ወይም ደግሞ አባውት ላይ ገብታችሁ ታገኙታላችሁ ሊንኩን ማለት ነው። በተረፈ እንግዲህ ከቪዲዮ ጋር የሚሄድ ማጀቢያ ሙዚቃዎችን የምታስገቡ መልካም ነው። እዚህ ጋር ግን በጣም መጠንቀቅ ያለባችሁ ነገር አብዛኞቹ ማጀቢያ ሙዚቃዎች ኮፒራይት የተያዙ ናቸው። ይህም ማለት ገንዘብ መስራት አትችሉም ማለት ነው በቪዲዮ በዛ ኦዲዮ ምክንያት ኮፒራይት ከተያዘባችሁ። ስለዚህ ምንድነው ማድረግ ያለባችሁ? ዩቲዩብ ዳሽቦርድ ላይ ከገባችሁ በኋላ ኦዲዮ ላይብራሪ የሚል ኦፕሽን አለላችሁ። እዛ ላይ የምትፈልጉትን ኦዲዮ ማስገባት ኦዲዮ ሳውንዶችን ማስገባት ትችላላችሁ። ነገር ግን እነሱንም አንፈልግም ወይም ደግሞ የተሻለ እንፈልጋለን ካላችሁ የተለያዩ ዌብሳይቶች አሉ፣ ከነሱም መጠቀም ትችላላችሁ ማለት ነው። ስለዚህ እነሱ እንዴት ነው የምታገኟቸው? እሱንም ሊንኩን አስቀምጥላችኋለሁ ቴሌግራም ላይ፣ በእነሱ መጠቀም ትችላላችሁ። ነገር ግን እነዚህ ሁላ ኦዲዮዎች ሴፍ አይደሉም፣ ኮፒራይት በነዛ እንድትያዙ ትችላላችሁ። ስለዚህ ነው የምጠቀምበት አንዳንድ መፍትሄዎች አሉ እንደዚህ በሚወድብኝ ጊዜ በጣም ኦዲዮን ከፈለኩት ማለት ነው። ሌላ ቻናል አለኝ በዛ ላይ አፕሎድ አድርጌ ሳውንዱ ኮፒራይት አለው ወይስ የለው የሚለው ነገር ማረጋገጥም ትችላላችሁ ማለት ነው። በነገራችን ላይ በዚህ ቪዲዮ ላይ የምጠቅሳቸው ማንኛውም ሶፍትዌሮች ወይም ደግሞ ዌብሳይቶች፣ አፖች ሁሉም ነገር ቴሌግራም ፔጅ ላይ አስቀምጥላችኋለሁ። ገብታችሁ ማየት መመልከትም ትችላላችሁ። @MrSys27 ብላችሁ ታገኙታላችሁ። ይሁላ ነገር እንግዲህ አርጋችሁ ቪዲዮን ሰርታችሁ ፖስት አረጋችሁ ቪዲዮን ስታዩት ለእናንተ አሪፍ ነው፣ ግን ሰው ወዶታል አልወደደውም የሚለው ማወቅ ይኖርባችኋል። እሱን ለማወቅ እንግዲህ የቪዲዮ አናሊቲክስ ውስጥ በመግባት ኢንጌጅመንት የሚል ኦፕሽን አለላችሁ። ከዛ በኋላ አቨሬጅ ቪው ዱሬሽን የሚል አለ፣ ወይም ደግሞ ኦዲየንስ ሪቴንሽን የሚል አለ ታገኛላችሁ። እሱ ላይ እንግዲህ ከ40% በላይ ሪቴንሽን ካገኛችሁ ቪዲዮ አሪፍ ነው ማለት ነው። ለብዙ ሰዎች መታየትና በላይ የመውጣት እድልም አለው ማለት ነው። ነገር ግን ግራፉን በሚገባ መመልከት ይኖርባቸዋል። እንደዚህ አይነት ግራፍ ከመጣላችሁ መጀመሪያ ላይ ኢንትሮ ጥሩ አይደለም ማለት ነው። እሱም መሻሻል ይኖርባቸዋል። እንደዚህ አይነት ከሆነ ደግሞ አጨራረሱ ጥሩ አልነበረም ማለት ነው። አጨራረሱ ላይ መስራት ይኖርባቸዋል። እንደዚህ ከሆነ ደግሞ በሚገባ ነገር ዴሊቨር እያደረጋችሁ አይደለም፣ ሰው እየወጣ ያለው ለዛ ነው። እንደዚህ ከሆነ ደግሞ ይቺ ሞመንት መጥፎ ነበረ፣ ከተመቻችሁ ከታርጋችሁ መውጣትም ትችላላችሁ። እንደዚህ ከሆነ ደግሞ የማይረባ ቪዲዮን የሰራችሁት በቃ በቀጣይ ብዙ ነገሮችን አሻሽላችሁ ማቅረብ ይጠበቅባችኋል። ይሄ እንደምታዩት እንደዚህ ከሆነ ደግሞ በጣም ምርጥ ቪዲዮ ነው የሰራችሁት። በዚሁ ቀጥሉበት። በጣም ፕሮፌሽናል ወይ ይዛችሁ እየሰራችሁ ነው ማለት ነው። አምስተኛው አሁን እንግዲህ አይዲያችሁ ጥሩ ነው፣ ቪዲዮአችሁን በደንብ አድርጋችሁ ኤዲት አድርጋችኋል፣ ድምጻችሁም ጥሩ ነው። ነገር ግን የቀረ በጣም ወሳኝ ነገር አለ። ተምኔላችሁ ሳቢና ጓጉ መሆን አለበት። ምክንያቱም ሰው ቅድሚያ እሱን ነው የሚያየው። የማይረባ ተምኔል ከሆነ የሰራችሁት እስካሁን ያወራነው ነገር ዋጋ የለውም። ዩቲዩብ በደንብ ቢያስተዋውቅላችሁ እንኳን በተምኔሉ ምክንያት ብዙ ተመልካቾችን ታጣላችሁ። ስለዚህ ተምኔል የምትሰሩበት ወቅት እነዚህ ነገሮች ማስተካከልና ማየት ይኖርባችኋል። የመጀመሪያው እንግዲህ የምትጠቀሙት ፒክቸር ጥርት ያለና ሃይ ኳሊቲ ያለው ሊሆን ይገባል። ሌላው ደግሞ የሰው ፊት አስገብታችሁ ብትሰሩ መልካም ነው። ካልገባበት ጋር አንጻር ሲታይ ሞር ክሊከብል ነው። በተጨማሪም ደግሞ ስሜታችሁን ለማሳየት ሞክሩ። ተናዳችሁ ሊሆን ይችላል፣ ወይም ደግሞ ተገርማችሁ ወይም ደግሞ ተደስታችሁም ሊሆን ይችላል። እንደዚህ አይነት ስሜት ብታስገቡ በጣም ሞር ክሊከብል የመሆን እድል አለው ማለት ነው። እንዲሁም ተምኔላችሁ ላይ ተለቅ ያለ አጠር ያለ ቃላት መጠቀም ትችላላችሁ። በፍጹም ለአንቀጽነት የቀረበ በጣም ብዙ የሆነ ቴክስቶችን ማስገባት የለባችሁም ተምኔላችሁ ላይ። በተጨማሪም በተቻላችሁ አቅም ኮንትራስት የሚያደርጉ ከለሮችን ተጠቀሙ። የበዙ ከለሮችን በአንድ ተምኔል ላይ አትጠቀሙ። ትንሽ ደግሞ ሳቹሬሽኑን መጨመር ይኖርበታል። እንደዛ ሳቹሬሽን ማለት ትንሽ ደመቅ ነገር ብታደርጉት በጣም መልካም ነው። እዚህ ጋር ደግሞ በጣም መጠቀቅ ያለባችሁ ነገር ምንድነው? በፍጹም የምትሰሩት ተምኔል ከራሳችሁ ቪዲዮ አይዲያ መውጣት የለበትም። ሰው ጠቅ አድርጎ ገብቶ ተምኔሉ ላይ ያየውን ነገር ቪዲዮ ውስጥ ካላገኘው ወዲያው ይወጣል። በዛ ጊዜ የሰራችሁት ቪዲዮ አሪፍ እንዳልሆነ ነው ዩቲዩብ የሚያስበው። ስለዚህ የሰራችሁትን ነገር ነው ተምኔሉ ላይ ማሳየት ያለባችሁ ወይም ደግሞ ማንጸባረቅ ያለባችሁ። ስለዚህ ተምኔላችሁን በጣም ጥሩ አድርጋችሁ ሰርታችኋል። የሰራችሁት ተምኔል ጥሩ ነው ወይስ አይደለም የሚለውን ለማወቅ በቀላሉ ቪዲዮ አናሊቲክስ ገብታችሁ ሪች የሚል ኦፕሽን አለላችሁ። እዛ ላይ ኢምፕሬሽን ክሊክ ስሩ ሬት የሚል አለላችሁ። የሚያሳያችሁ ከ3% በታች ከሆነ የሰራችሁት ተምኔል በጣም ጥሩ አይደለም፣ እሱ መቀየር ይኖርባችኋል። ነገር ግን ከ4 እስከ 6 ከሆነ ጥሩ ነው። ከዛም በላይ ግን ማሻሻልም ትችላላችሁ ማለት ነው። ከ6 እስከ 10 ከሆነ ደግሞ አሪፍ ሰርታችኋል፣ በርቱበት። ከ10 በላይ ከሆነ ደግሞ በጣም ምርጥ አድርጋችሁ የሰራችሁት፣ በራሳችሁ ልትኮሩ ይገባል። በጣም ምርጥ ነው ከ10 በላይ ከሆነ። ምናልባት በስልካችሁ ከሆነ ተምኔል የምትሰሩት ፒክስላብ የተባለ አፕ አለ፣ እሱ መጠቀም ትችላላችሁ። የሚያስፈልጋችሁ ነገር ሁሉ እዛ ላይ ያለላችሁ። እኔም ለብዙ ጊዜ ተጠቀሙ የነበረው እሱ ነበር። ቴሌግራም ላይ አስቀምጬላችኋለሁ፣ እዛ ላይ ታገኙታላችሁ። እንዲሁም ዴስክቶፕ ያላችሁና በዴስክቶፕ የምትሰሩ ሰዎች ደግሞ አዶቤ ፎቶሾፕ በጣም የተሻለ ሶፍትዌር ነው። 2025 ሶፍትዌሩን በነፃ አስቀምጬላችኋለሁ ቴሌግራም ላይ፣ እሱንም መውሰድ ትችላላችሁ ማለት ነው። ስድስተኛው ደግሞ በጣም መጠንቀቅ ያለባችሁ የምትሰጡት ርዕስ ላይ ነው። ተምኔላችሁ የሰውን ትኩረት ለመያዝ ነው የሚጠቅማችሁ። ርዕሱ ደግሞ ሰዎቹ ያንን ቪዲዮ ክሊክ አድርገው እንዲያዩት ምክንያት ይሰጣቸዋል። ስለዚህ የምትሰጡት ርዕስ አጭርና ፓወርፉል መሆን ይኖርበታል። ለዛም ደግሞ ፓወር ያላቸውን ቃላቶች መጠቀም ትችላላችሁ። ለምሳሌ ሚስጥር፣ እንዳትሳሳቱ፣ አቁሙ የሚል ነገር ወይ እውነታው፣ ማንም ሰው ያልነገራችሁ ነገር እያላችሁ መጠቀም ትችላላችሁ። እነዚህ ፓወርፉል ያላቸው ቃላቶችን መጠቀም ትችላላችሁ ርዕሳችሁ ላይ። ነገር ግን በፍጹም ከቪዲዮ አይዲያ መውጣት የለባትም። ከቻላችሁም ደግሞ ርዕሳችሁን የቪዲዮ ኢንትሮ ላይ ብትደግሙት
በጣም ተመራጭ ነው፣ ፕሪፈረብል ነው። ሌላው የቀረው ደግሞ ዲስክሪፕሽን እና ታግ ነው። ታግ ማለት ምንድነው? ሰዎች ሰርች በሚያደርጉ ሰዓት ዩቲዩብ ላይ የእናንተ ቪዲዮ ቀድሞ እንዲመጣ የሚያደርግ ቱል ነው። እንዴት ነው ይህን መጠቀም ያለባችሁ? በጣም ሰርች የሚደረጉ ቃላቶችን እያመጣችሁ ታግ ላይ ማስቀመጥ ይኖርባችኋል። እስከ 500 ቃላቶች ማስቀመጥ ትችላላችሁ ታግ ላይ። ስለዚህ ተጠቀሙበት። እንዴት ነው አሪፍ ቃላቶችን ማግኘት የምትችሉት? ለምሳሌ የሆነ ቪዲዮ መስራት ፈልጋችሁ እንበል። ከዛ በኋላ ያንን ቪዲዮ ይዛችሁ ዩቲዩብ ላይ ሰርች ታደርጋላችሁ አይደለ? ከዛ ተዛማጅ የሆኑ ነገሮች ከሰርች በታች ላይ ይመጣላችኋል። ስለዚህ እነሱን ቃላቶችም ታግ ላይ ማስገባት ትችላላችሁ። ወይም ደግሞ በጣም ትልልቅ የሚባሉ ዩቲዩበሮች የሚጠቀሟቸውን ቃላቶችም ታግ ላይ ልታስገቡ ትችላላችሁ። ሌላኛው ደግሞ ዲስክሪፕሽን ነው። ዲስክሪፕሽን ደግሞ ስለ ቪዲዮ በጣም አጭር የሆነ ገለጻዎችን የምታደርጉበት ነው። ነገር ግን እሱም ከሰርች ሲስተሙ ጋር አብሮ ስለሚገባ አሪፍ ቃላቶችን ተጠቅማችሁ እዛ ላይ ብታስገቡ መልካም ነው። እንዲሁም ደግሞ ሰርች የሚደረጉ ሃሽታጎችን ብታስገቡ መልካም ነው። 3 እና ከዛ በላይ ሃሽታጎችን መጠቀም ትችላላችሁ። በተጨማሪም ግን አንድ ዩቲዩበር ማወቅ አለበት ብዬ የማስበው በተለይ ጀማሪ ዩቲዩበሮች ማወቅ አለባችሁ ብዬ የማስበው ሰብቱ ሰብ የሚያደርጉ ሰዎች አሉ። ሰብቱ ሰብ ምንም ጥቅም የለው፣ የባሰ እንደውም ጉዳት ያመዝናል መሰለኝ፣ ጉዳቱ ያመዝናል። እንዲሁም ደግሞ ሰዓት ራሱ የምትለቁበት ሰዓት ኤናልም በጣም ማተር አያደርግም። ስለዚህ ብዙ መጨነቅ የለባችሁም። ስንት ሰዓት ልቀቀው ብላችሁ መጨነቅ የለባችሁ። አብዛኛው የኢትዮጵያ ሰው የሚኖረው ወደ ማታ አካባቢ ነው። ስለዚህ ወደ ማታ ከለቀቃችሁት በቂ ነው እንጂ በዚህ ሰዓት ልቀቀው ወይ በዚህ ደቂቃ ልቀቀው ወይ ምናምን ነገር እሱንም ዳዝን ማተር አያደርግም። በተጨማሪም ደግሞ በጣም ብዙ ሰዎች ነገ ጀምራለሁ ዛሬ ጀምራለሁ እያላችሁ ሳትጀምሩ ቀርታችኋል። ፐርፌክት አድርጋችሁ መስራት ስለምትፈልጉ ማለት ነው። እኔም ጨምሮ በጣም ፐርፌክት አድርጌ መስራት ስለምፈልግ ነገ ሰራለሁኝ ከነገ ወዲያ ሰራለሁኝ እያልኩኝ እስካሁን ሳልሰራ ቆይቻለሁኝ ማለት ነው። ስለዚህ ፐርፌክት መሆኑን ተውትና በየጊዜው እየተሻሻለ የሚሄድ ነገር ነው የምትሰሩ። ስለዚህ አሁን ጀምሩ፣ አሁን ባላችሁ ነገር ጀምሩ። ከዛ ቀስ በቀስ የሚሻሻል ነገር ነው። አሁን መጀመሩ በጣም ወሳኝነት አለው እና ደግሞ ዩቲዩብ በጣም የሚፈልገው ነገር ኮንሲስተንሲ ነው። በየጊዜው የማትለቁ ከሆነ የሆነ ሰዓት ብቅ ጥልቅ የምትሉ ከሆነ ቪወሮች ይቀንሱባቸዋል፣ ቪው አታገኙም። ስለዚህ በተቻላችሁ መጠን በየጊዜው ለመልቀቅ ሞክሩ። በየጊዜው የምትለቁ ከሆነ የሆነ ሰዓት ላይ ቫይራል መውጣታችሁ አይቀርም። የሆነች አንድ ቪዲዮ መውጣቱ አትቀርም። ስለዚህ የዛኔ ይክሳችኋል ዩቲዩብ። ምናልባት ቲክቶክ ላይ የሆነ ቪዲዮ ለቃችሁ አንድ ቪው ከቆመ በቃ ቆመ ነው አይደለ? ዩቲዩብ ላይ ደግሞ እንደዛ አይደለም። አንድ ቪዲዮ ለቃችሁ ምናልባት ከዛሬ ዓመት በኋላም ቫይራል ሊሆን ይችላል፣ ከዛሬ ዓመት በኋላ ሊታይ ይችላል። ስለዚህ ዩቲዩብ ላይ ቪወሮችን መች እንደምታገኙ አታውቁ። ከእናንተ የሚጠበቀው በየጊዜው መልቀቅ ነው ማለት ነው። ለዛሬ ነበረን ቆይታ ይሄን ይመስላል። እንግዲህ ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ሰብስክራይብ ማድረግ እንዳትረሱ። ቻው ቻው።